የታሰርኩት እኔ ነኝ ላልታሰራችሁ ለእናንተ ተንበርክኬ እጸልይላችኋለሁ። የት ሆነ ነው የምጸልየው ሲሉት በአብ ፊት። ወዮላችሁ ወዮላችሁ ከኃጢአት ብዛት ይል የነበረው ኢሳይያስ ምዕራፍ 6 ላይ ምድርን ሲያያት ኃጢአት አይደለም የታየው፣ ምድር በክብሩ ተሞልታለች። 5 ምዕራፍ ሙሉ ያላየው ክብር ምድር በኃጢአት ነው የተሞላ፣ በግፍ ተሞልታለች ይላል። እናንተ አንብቡ። በግፍ ምድር ተሞልታለች፣ በአመፅ ተሞልታለች፣ ነገስታቶች በኃጢአት ተሞልተዋል ሚለው ሰውዬ 6ኛው ምዕራፍ ላይ እግዚአብሔርን አየሁታል። የሚገርመው እግዚአብሔርን አየሁት ካለ በኋላ ምድር ሲያይ በክብር ተሞልቷል። አይደንቅ? እኔ የገረመኝ ለካስ የእግዚአብሔር ክብር ምድር ሞልቷል። እግዚአብሔር ባህሩ መስጠት ነው። ጌታን ምንም አይከለክልም። እንዳስፈላጊነቱ በጊዜው ይሰጣል። በጣም ጌታ ዋጋ ካስከፈለም ያስከፈላችሁ እዚህ ጉዳይ ላይ ሌላ ይሰጣል። ክብርህን ካላችሁ ይቆያል። እግዚአብሔር ሀብቱ ክብሩ ነው። በዚህም ምክንያት በአብ ፊት እንበረከካለሁ፣ በእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ ጸልያለሁ። ይኸው በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብን ኃይልን እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ነው። ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁም ዘንድ ነው። እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይ ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። ኤፌሶን መልእክት ሐዋርያው ጳውሎስ የጻፈው ደብዳቤ ነው። ሐዋርያው ጳውሎስ ይህንን መልእክት የጻፈላቸው ሰዎች ብዙ ጊዜ ያው ከርዕሱም እንደምናገኘው ኤፌሶን ከተማ ላይ ላሉ ቅዱሳን ነው ቀጥታ የተጻፈው። ኤፌሶን በምትባል ከተማ፣ አሁን ኤፌሶን የምትባል ከተማ የለች በስም ደረጃ። የዛ ጊዜ ግን ኤፌሶን የምትባል ከተማ በትንሹ እስያ ወይንም አሁን ደግሞ ቱርክ በምትባል አካባቢ የነበረች ሀገር ናት። እና በተለይ በዛ ጊዜ ሐዋርያው ጳውሎስ እናንተ ሐዋርያ ሥራ ምዕራፍ 19 ስታጠኑ ታገኛላችሁ። ወንጌልን ይዞ ወደ እስያ እንዲገባ በር በጣም የተከፈተው ኤፌሶን ከተማ ላይ ነው። እና ወደ ኤፌሶን ሲመጣ ብቻውን ነው የመጣው። ከመጣ በኋላ 12 ደቀ መዛሙርቱን አገኛቸው ይላል። እና እነዚህ 12 ደቀ መዛሙርትን ባገኘ ጊዜ አንድ ነገር ጠየቃቸው። እና ያም የጠየቃቸው ነገር ምንድነው? ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ሚል ነው። በጣም መሰረታዊ ጥያቄ ነው። አምናችኋል? አዎ አሉ። በጌታ ነን አሉ። ግን አንድ ነገር ጠየቃቸው። መንፈስ ቅዱስን ተቀበላችኋል ወይ የሚል ነው። ይሄ ሁሉ ጊዜ አንድ አማኝ ራሱን መጠየቅ ያለበት ነገር ነው። ባመናችሁ ጊዜ መንፈስ ቅዱስ እናንተ ጋር መጥቷል ሚል እኔ ጋር አለ ሚል እና ጳውሎስ ይህንን ሲጠይቃቸው ሰዎቹ መንፈስ ቅዱስን አናውቅም አልተቀበልንም ብለው ሲመልሱለት ዛ ቦታ ላይ የተወሰነ ስለ መንፈስ ቅዱስ ካወራቸው በኋላ እጅ ሲጭንባቸው መንፈስ ቅዱስ ወረደባቸው ይላል። ከዛ ትንቢት ተናገሩ፣ በአዲስ ቋንቋ ተናገሩ። መንፈስ ቅዱስ ላያቸው ላይ በኃይል እንደመጣ ከዛ በኋላ የሚገርማችሁ ጳውሎስ 1-3 ወር የሚሆነውን ኤፌሶን ላይ ወንጌል ለመስበክ ሞከረ። ግን አንዳንድ ሰዎች አስቸገሩት። ወንጌል በጣም እንዳይሰፋ እንዳይቀጥል መደናቀፍ ሲሆኑበት መጽሐፍ ቅዱስ የሚናገረው አንድ ጢራኖስ የሚባል ትምህርት ቤት ገብቶ እነዚህን 12 ሰዎችን ጨምሮ የተወሰኑ ሰዎችን ጨምሮ ማስተማር ጀመረ። እና ጢራኖስ በሚባል ትምህርት ቤት ከ2 ዓመት በላይ አስተማራቸው ይላል። በጣም የሚገርማችሁ ኤፌሶን ቁጭ ብሎ 2 ዓመትና ከዛ በላይ በጢራኖስ ትምህርት ቤት እነዚህ ሰዎች እግዚአብሔርን ቃልና የመንፈስ ቅዱስን ሙላት እንዲቀበሉ ካስተማራቸው በኋላ መጽሐፍ እንዲህ ይላል፣ በኤፌሶን ብቻ አይደለም ሙሉ እስያ ወንጌል ሰማ ይላል። እኔ አምናለሁ ይሄ ክብር በዘመናችን ይመጣል። ይሁንላችሁ። እኔ ጌታን ነው የምነግራችሁ። እድለኛ ናችሁ። እንደ አማኝ ለቀቅ አድርጉና አሜን በሉ። ይሄ ይሆናል። አሜን ነው። በሆነች ከተማ ነው ቁጭ ያለው። የሚገርማችሁ እንደው አንዳንድ ሰዎች እንዲህ ይላሉ፣ ምናልባት ሐዋርያው ጳውሎስ ያኔ በሚያስተምርበት ጉባኤ መካከል እነ ኤጳፍራ ነበሩ። ጢራኖስ ትምህርት ቤት ካስገባቸው ሰዎች መካከል እነ ኤጳፍራ ነበሩ፣ እነ አግሪጳ ነበሩ። እና በጣም የሚገርማችሁ ኤፌሶን እሱ ቁጭ ያለው ነገር ግን
ቆላሲስ ላይ፣ ሎዶቅያ ላይ አይደል፣ ፊላደልፊያ ላይ፣ ወደ ጴርጋሞን፣ ወደ ተለያዩ የእስያ አውራጃ ወንጌል ሄደ። እሱ እስያ ቁጭ ብሎና ምናልባት በጳውሎስ የአገልግሎት ቆይታ በእስያ ያገለገለውን አገልግሎት አገልግሎ ያውቅም። የመጨረሻ የመንፈስ ኃይል የተገለጠበት በጣም ኃይለኛ የእግዚአብሔር እጅ የነበረበት እንደው ምን ይላል መሰላችሁ? ኤፌሶን ላይ ቱርክም ስለነበረ ያው አሁን እንዳልኳችሁ በጣም ሞቃታማ ከተማ ናትና የጳውሎስን ጨርቅ አይደል ከሰውነቱን የነካ ጨርቅ እንኳን እየወሰዱ አጋንንት ላይ ሲያስቀምጡ ይጮሃል እና በሽተኛ ላይ ሲያስቀምጡ በኢየሱስ እስኪ በኢየሱስ ይሄ ክብር ይመለስ። ይገርማል አይደለም? የጳውሎስ እጅ ጨርቁም ይሰራል። እና አንዳንድ አስተማሪዎች ምንድነው የሚሉት? ሞቃታማ ስለነበረ ብዙ ማረብ ይጠቀም ነበር። ምናልባት ጳውሎስ ማረቡ ሁሉ ይሰራ ነበር። በቃ ባጭሩ 2 ኮንፈረንስ ያገለግላል። አንዱን ኤፌሶን ከተማ ላይ፣ አንዱ ጨርቁ ይሰራል። በኢየሱስ ስም በሚመጣው ዘመን ቀኛችሁን ከፍ አድርጉልኝ እስኪ እንደዚህ ብዬ ልባርካችሁ። እላያችሁ ላይ ይሄ መንፈስ ይውረድ። ይሄ እሳት ዛሬ ማታ በላያችን ላይ ይንደድ። እና ከዛ የተነሳ እኔ የሚገርመኝ ነገር የጳውሎስ ጨርቅ ፈወሰ። የጳውሎስ ጨርቅ አጋንንትን አስወጣ። ከዛ በኋላ አንድ ደግሞ የሚገርም ታሪክ አለ አይደል? እዛው ከተማ ላይ ያስቀዋ ልጆች የሚባሉ የካህን ልጆች ናቸው። አጋንንትን በሙከራ ለማስወጣት ሞከሩ ይላል። እና ጳውሎስ በሚሰብከው በጌታ በኢየሱስ ስም ውጣ ሲሉ አጋንንቱ የሚገርም ነው። የጳውሎስ ጨርቅ ሲነካ የሚወጣው አጋንንት እነዚህ ሰዎች በኢየሱስ ስም ሲሉ እንደዚህ አለ፣ ጳውሎስን አውቀዋለሁ አለ፣ ኢየሱስንም አውቀዋለሁ አለ። የሚገርመው ግን እናንተ ማን ናችሁ አለ። እኔ ሁሌ የምፈራው ጥቅስ ይሄ ነው። አጋንንት አንተ ማን ነህ ካለ ምኑን እየኖርን ነው? ሰዎቹ ውጣ ሲሉት ጳውሎስን አውቀዋለሁ አለ፣ ኢየሱስንም አውቀዋለሁ አለ። እናንተ ግን ማን ናችሁ አለ። የሚገርም ነው። ለጳውሎስ ይወጣል፣ እነዚህ ላይ ግን ወጣባቸው ይላል። አይውጣባችሁ ይውጣላችሁ እንጂ። አሜን ነው። የእውነቴን ነው እኮ የምነግራችሁ። ወጣባቸው። ከዛ በኋላስ በረታባቸው የሚል ቃል አለ። በረታባቸው አጋንንቱ እርቃናቸውን እስኪሸሹ ድረስ ልብሳቸውን አወለቁ አይደል? እየሮጡ ነው ያመለጡት ከአጋንንቱ። እኔ የሚገርመኝ ግን እንዲህ የሚል ቃል አለ። ይሄ ከሆነ በኋላ ከተማ ሙሉ ሰማ፣ ይሄንን ወሬ ሙሉ ምድሩ ሰማና እንዲህ ሆነ ይላል። ጳውሎስ ተፈራ ይላል፣ ኢየሱስ የሚለው ስም ተፈራ ይላል። እኔ በምድሬ በከተማዬ በምኖርባት በሀገሬ አንድ ነገር አምናለሁ። እንደ ነብይ እንደ እግዚአብሔር ሰው ተነብያለሁ። ኢየሱስ የሚለው ስም ይከበራል። እስኪ በደንብ ረገጥ አርጉና ባካችሁ አሜን በሉ። ኢየሱስ ለማለት ሰዎች ፈሩ፣ ስሙ ተፈራ። የሚገርማችሁ ምን ሆኖ ጳውሎስ ባገለገለው የተፈራው ኢየሱስ ነው። ኢየሱስ ለማለት እኔ አምናለሁ፣ በእውነት አምናለሁ። በብዙ የንግግር በጣም በሚያማምሩ ቃላቶች የማይመጣ አንድ ግን ኢየሱስ ክርስቶስ በሚለው ስም ውስጥ ያለው ኃይል ከመገለጡ የተነሳ ምድሪቱ ላይ ፍርሃት ይመጣል። እግዚአብሔር ይሄንን በዘመኔ ይሰራል የሚል እስኪ ሳላየው ይሄንንማ ሳላይ አልሞትም የሚል የእውነት ልባርካችሁ በኢየሱስ ስም። ዛሬ ይሄ ቅባት ይከተላችሁ። ከዚህ ማታ ጀምሮ ኑሯችሁ እንደዚህ ይቀየር። ኢየሱስ የሚለው ስም ተፈራ ይልና ከዛ አንድ ደግሞ የሚገርም ታሪክ አለ እዛው። የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። እና በምድሪቱ ላይ የጥንቆላ መጽሐፎቻቸውን ሚል እዛው ሐዋርያት ሥራ 19 አንብቡ። የጥንቆላ መጽሐፎቻቸው ቢመዘን 50,000 ብር ሊያወጣ የሚችል በጣም ውድ መጽሐፍ። በእውነት ይሄንን መጽሐፍ ቅዱስ ስላለን እንጂ ያመንነው ይሄ የሚታመንም ታሪክ አይደለም። ውድ መጽሐፎቻቸው የጥንቆላ የመተት የድግምት መጽሐፎቻቸው አወጡ ይላል። ወንጌሉ ሲገለጥ ሌላ ሁሉ መጽሐፍ ወጣና አደባባይ ላይ አቃጠሉ ይላል። በኢትዮጵያ ምድር ለብዙ ዘመን ከመጽሐፍ ቅዱስ እኩል ሲነበቡ የኖሩ ብዙ መጽሐፎች አሉ። መጽሐፍ ቅዱስን ሸፍነው ቦታ የያዙ ተረታ ተረቶች፣ አፈ ታሪኮች፣ ገድል ምናምን እየተባሉ እግዚአብሔር አንድ ነገር ያረጋል። በኢየሱስም ከዚህ ውጪ ያሉ መጽሐፍቶች ሁሉ ስፍራ ይለቃሉ። እና ወንጌሉ ሲገለጥ ኤፌሶን በምትባል ከተማ ሌሎች መጽሐፍቶች ሁሉ ተቃጠሉ ይላል።
የጌታ ቃል በኃይል እያደገ እና በዛ ከተማ ላይ አርጤሚስ የምትባል ሙሉ ሰውነቷ ከጡት የተሰራ ብዙ ሰዎችን በዝሙት የምትጥል ከሰማይ ተወርውራ የመጣች የምትባል ሮማውያን ዲያና ይሏታል አይደል? ግሪኮች አርጤሚስ ብሎ ይጠሯታል። ትልቅ አምላክ ናት እና ቄሳር ሳይቀር ሄዶ ያመልካታል። አሁን እንኳን በአርጤሚስ ብዙ ፊልሞች ተሰርተዋል። አሁን እንኳን በጣም ስቲል ትመለካለች አርጤሚስ። እስከ አሁን ለብዙ ሰዎች አምላክ ተደርጋ የምትሳል አርጤሚስ የምትባል አምላክ የሚገርማችሁ በኤፌሶን ከተማ ገዢ አጣች። ይሄ ሁሉ የሆነው በ3 ዓመት የጳውሎስ አገልግሎት። ይህንን አድርጎ ቤተክርስቲያን ከተከለ በኋላ ለተከላት የኤፌሶን ቤተክርስቲያን ጳውሎስ ደብዳቤ ይጽፋል ለኤፌሶን ቅዱሳን። በሚጽፈው ደብዳቤ አሁን የማስተምራችሁ ዛሬ ጸሎቱን ነው እና አጠር አድርጎ ይጸልይላቸዋል። እና ጸሎት ታውቃላችሁ ከባህሪው በጣም ብዙዎቻችን ስለምንጸልይ ይገባናል ብዬ አምናለሁ። ጸሎት አይብራራም። አሁን እንዴት ነው ጸሎት የሚብራራ አይደለም። በተለይ ረጅም ስትጸልዩ የሚተነተን አይደለም ጸሎት። ጳውሎስ አሁን እዚህ ቦታ ላይ በ4 እና በ5 ቁጥር ለኛ ጽፎልን የላከው ጸሎት ሲብራራ ምናልባት በጣም ሰፊ ነው። በጣም ሰፊ ነው። ጸሎት ስለማይብራራ ነው። አሁን እንደ ሌሎቹ የጳውሎስ ደብዳቤዎች ርዕስ አድርጎ ማብራራት አይችልም። ጸሎቴ ይሄ ነው ያለው። ደግሞ እኮ የሚገርማችሁ ታስሮ ነው የጸለየው። ባለፈውም ስላነሳውላችሁ በጣም በጌታ ብርቱ አማኝ ቢታሰር የሚለው ምንድነው? ጸልዩልኝ ነው አይደል? እንደ ጎበዝ ገና በክርስትና ያልበረታ ከሆነ ያጉረመርማል። ጌታ አገልግዬ እስር ቤት ጣለኝ ይላል። እንደ ብርቱ የሚባል አማኝ ቢታሰር ጸልዩልኝ ባካችሁ ይላል። ጳውሎስ ግን ታስሮ እንደዚህ ይላል፣ ጸልይላችኋለሁ ይላል። ይሄ ደግሞ ሌላ ዓለም ነው። የታሰርኩት እኔ ነኝ፣ ላልታሰራችሁ ለእናንተ ተንበርክኬ ጸልይላችኋለሁ። እና የተንበረከኩት የሚለው አንድ እስር ቤት ሳይሆን በአብ ፊት። ባካችሁ ይሄ የአብ ፊት በእድሜያችሁ በየቀን ህይወታችሁ አይሰወርባችሁ። ታስሮ ይኸውልህ ይህንን ደብዳቤ ሲጽፍ 2 ጢሞቴዎስ ላይ እንዲህ ይላል፣ አንድ ወዳጅ የለኝም አለ፣ ሁሉ ትተውኛል አለ። 35 ዓመት አገልግሎ ያለ ወዳጅ ነው የቀረው አይደል? ከኔ ጋር አሁን ያለው ሉቃስ ብቻ ነው አለ። እስር ቤት ሆኖ ቤተሰቦቼ እንኳን ይላል አፍሮብኛል ሚል ቃል አለ። አፍሮብኛል ምክንያቱም የጳውሎስ እስር የዛ ጊዜ የሚታፈር እስር ነው። ነፍሰ ገዳይ እንኳን እንደ ጳውሎስ አልታሰረም። ነፍሰ ገደለ እንኳን የሆነ እስር ነው። የጳውሎስ እስር ከነፍሰ ገዳይ እስር ያልፋል። የመጨረሻ ወንጀለኛ የሚታሰሩን እስር ነው ማመርታይን በሚባል እስር፣ የጨለማ ቤት እስር ነው ከመሬት በታች። አሁን ጉግል ሰርች ብታረጉ ማመርታይን ብትሉ ያመጣል። የጨለማ ቤት እስር ነው፣ ብርሃን የለውም። እና የመጨረሻ ወንጀለኞች የሚታሰሩበት እስር ቤት ነው የታሰረው። በዛ እስር ቤት ሆኖ ጸልይላችኋለሁ አለ። የት ሆነ ነው የምጸልየው ስሉት በአብ ፊት ብቻውን ነው፣ ጨለማ ቤት ነው። አንተ ሰው እኮ የሆነ ነገር ካልመጣ አይነቃቃም፣ መጸለይ አይችልም። እውነት አይደል? ታስረው በአብ ፊት ነን። ከዛ ጸልይላችኋለሁ እንደዚህ ብያለሁ። እኔ ይሄ ጸሎት ቢገባኝና ወደ ጌታ ቶሎ ቢሄድ ራሱ አልጠላም። ይሄ ከባድ ጸሎት ነው። እናንተ እቤት ገብታችሁ እዩት፣ ዝም ብላችሁ እዩት ራሱ ተንበርክኮ። ምክንያቱም ጸሎት እንዳልኳችሁ አይተነተንም፣ አይብራራም። ውስጡ ግን የሆነ መረዳት አለ። አሁን ጳውሎስ የገባው ነገር አለ። እኔ ጥቂት ነው፣ እኔ ብዙም አልገባኝም። እሱ ግን በሱ ልክ ምናልባት ብሉይንም አዲስ ኪዳንም ላይ በሱ ልክ የተረዳ ሰው የለም። መንፈስ ዓለምን በጣም ያውቃል። አንድ ቃል ሲያወራ ዝም ብሎ ከሆነ ጥቅስ አይደለም። እኔ አሁን ኤፌሶን ምዕራፍ 3 ምናምን እያልኩ ነው ማወራው። ጳውሎስ ኤፌሶን ምዕራፍ 3 አይደለም ያወራው፣ መረዳት ነው የገባበት መንፈሳዊ ከፍታ ነው። አሜን ነው። እኔ እያወራው ጌታ አንድ ነገር ያሳየኛል። በእውነት በኢየሱስም አንዳንዶች ስፍራ ስትቀይሩ፣ ወደ ሆነ መንፈሳዊ ከፍታ ስትወጡ፣ እስካሁን ከነበራችሁበት መንፈሳዊ ክልል በኢየሱስም ልባርካችሁ። ቀኛችሁን አንሱልኝ፣ ቀኛችሁን ስጡኝ። በኢየሱስም እንደዚህ ብዬ ጸለይኩላችሁ። ዛሬ ማታ ይሄንን ቃል እየሰማችሁ መንፈሳዊ ከፍታ መጨመር ይሁንላችሁ። በመንፈስ ዓለም አንድ ስቴፕ ከፍ ማለት ይብዛላችሁ። ከፍ ብሏል። የሶስተኛ ሰማይ አይቻለሁ ብሏል። በሁለተኛ ቆሮንቶስ 12 ላይ ገነትን ጎብኝቻለሁ ብሏል። እና በሰው ቋንቋ የሚነገር የሚተረጎም አይደለም ብሏል።
በዚህ መረዳት ሆኖ ግን ለእኛ አንድ ጸሎት ጸልዩ እንላል። ምንድነው ካላችሁ የመጀመሪያው እዚህ ቦታ ላይ 7 ነገሮች አሉ። አሁን ዛሬ ስለ 7ቱ ከተቻለ መግቢያውን ነው ማወራው። ተከታታይ ስንሄድ እያንዳንዱን እያነሳን ስለምናይ የመጀመሪያ ጸልዩ ምን ብሎ ነው? እግዚአብሔር አለ ከክብሩ ባለጠግነት ይላል። የድሮ መጽሐፍ ቅዱስ አዲሱ መጽሐፍ ቅዱስ አዲሱ መደበኛው ትርጉም የሚጀምረው በራሱ ከውስጥ ሰውነታችሁ ነው። የውስጥ ሰውነታችሁ እንዲጠነክር ብሎ ነው። መደበኛው ግን ምን ይላል? ከክብሩ ባለጠግነት። አሜን ነው። እስኪ አጠገባችሁ ያለውን ሰው በመንፈስ ጨብጡት። እንደሚያክሳይ ሰው በመንፈስ ጨብጡትና እግዚአብሔር በሉት በክብር ባለጠጋ ነው። አሜን ነው። ይሄ ከባድ መረዳት ነው። ይኸውላችሁ ይሄ እኔ መጽሐፍ ቅዱስን በማቀው እና ከዘፍጥረት እስከ ራእይ ጥቂት ባነበብኩት እግዚአብሔር በክብር ባለጠጋ እንደሆነ የተረዱ ሰዎች በጣም ጥቂት ናቸው። በጣም ጥቂት ናቸው። እግዚአብሔር በክብር ባለጠጋ እንደሆነ ብዙ ሰው ያውቃል። አሁን እናንተም አውቃችኋል። እግዚአብሔር በክብር ባለጠጋ ነው። በቃ ንግግር ነው። ኦኬ ብለናል። እግዚአብሔር በክብር ባለጠጋ መሆኑን ግን ኤክሰርሳይዝ ያደረጉ የክብሩን ባለጠግነት የነኩ ግን በእውነቴን ነው መነግራችሁ፣ አንዳንዴ በዘመናት መካከል 1 2 3 ሊሆን ይችላል። አብዛኛው አማኝ የእግዚአብሔርን የክብሩን ብልጥግና አያውቀው። አንድ ነገር ይሁንል፣ አይኖቻችን ይከፈቱ። ያ ማራዳላቦራ ያ በክብር የተሞላው አምላክ በክብር ባለጠጋ የሆነው ወደሱ ያስጠጋን። ይኸውላችሁ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 እስከ ምዕራፍ 6 ስታነቡ ደጋግሞ ኢሳይያስ የሚለው አንድ ቃል አለ አይደል? ወዮላችሁ ይላል። የይሁዳ ሕዝብ ሆይ ወዮላችሁ፣ ወዮላችሁ። የኢየሩሳሌም ሰዎች ሆይ ወዮላችሁ። በቃ ኢሳይያስ በ5 ምዕራፍ ውስጥ እስከ ምዕራፍ 6 ወዮላችሁ ሲያይ ኃጢአት ነው፣ ሲያይ አመጽ ነው። ነገስታትን ሲያይ አመጽ ነው። ምድሪቱን ሲያይ ኃጢአት ነው። ወዮላችሁ ወዮላችሁ ከኃጢአት ብዛት ይል የነበረው ኢሳይያስ ምዕራፍ 6 ላይ ምድርን ሲያያት ኃጢአት አይደለም የታየው፣ ምድር በክብሩ ተሞልታለች። 5 ምዕራፍ ሙሉ ያላየው ክብር ምድር በኃጢአት ነው የተሞላ፣ በግፍ ተሞልታለች ይላል። እናንተ አንብቡ። በግፍ ምድር ተሞልታለች፣ በአመፅ ተሞልታለች፣ ነገስታቶች በኃጢአት ተሞልተዋል ሚለው ሰውዬ 6ኛው ምዕራፍ ላይ እግዚአብሔርን አየሁታል አይደል? በኢየሱስ አሜን በሏ። አየሁት። ማንን? ኦዚያን ሞቷል። ባለፈው ሰብኪያቸው ኦዚያን ሞቷል። የኦዚያን ወንበር ባዶ ነው ማለት ለአይሁድ ከባድ ዜና ነው። ንጉሰ ነገስታቸው ነው። ለ50 ዓመት ወንበሩ ላይ የነገሰ ንጉስ ኦዚያን ሞተ ይልና ማይሞተውን አዩአል። ኦዚያን ባይኖርም ግን ዙፋኑ የሆነ ጊዜ ማይገረሰሰው እግዚአብሔር በዙፋኑ ላይ። የሚገርመው እግዚአብሔርን አየሁት ካለ በኋላ ምድር ሲያይ በክብር ተሞልቷል። አይደንቅ? እኔ የገረመኝ ለካስ የእግዚአብሔር ክብር ምድር ሞልቷል። ልክ ኢሳይያስም 5 ምዕራፍ ሙሉ ይሄን ነው የሚያወራው። 6ኛው ላይ ግን ምድር ሲያይ ክብር ነው። ዛሬ በኢየሱስም 6ኛው ምዕራፍ ግቡ። እግዚአብሔር ሆይ ለኔና ለሕዝብ አንድ ጸሎት ዛሬ ጸልያለሁ። የክብር ብልጥግና በኢየሱስ ስም ይገለጥ። እግዚአብሔር ክብሩ ምድር ሸፍኗል። ለዛ ነው ዕንባቆም እንደዚህ ያለ አይደል? መጽሐፍ ዕንባቆም እኮ ልክ እንደ ትንቢተ ኢሳይያስ የክርክር መጽሐፍ ነው። እየተከራከረ ግን ምዕራፍ 2 ላይ እንደዚህ ያለ ክብሩ ሰማያትን ሸፍኗል። ሰማያት የሚለው ቃል መላእክትን ነው የሚያመለክቱና ዕንባቆም ሰማያትን ሲያይ መላእክትን ሲያይ በክብር ተሸፍኗል። ጃላቦራድ እንደው ዮሐንስ ደግሞ በራእይ መጽሐፍ እንዳለ የሚገርማችሁ የምትመጣዋ መንግስተ ሰማያት ኢየሩሳሌም የምድር ስንት እጥፍ እንደሆነ ትበልጣለች። 12 እጥፍ ምናምን ይባላል። በጣም ሰፊ ናት። እርዝመቷ ምናምን ሲወራ ራእይ ላይ መንግስተ ሰማያት ይላል ከእግዚአብሔር ክብር የተነሳ ታበራለች።
እኔ የሚገርመኝ ሰማያትን የሸፈነ ክብር፣ ምድርን የሞላ ክብር፣ መንግስተ ሰማያትን የሞላ ክብር እኛ መሃል ለምን አነሰ? ለምንድነው ቤተ ክርስቲያን ውስጥ ጥቂት የሆነው? ለምን ማኒፌስት አይሆንም? ለምንድነው እግዚአብሔር በክብሩ ሙቭ ማያደርገው? ጌታ ሆይ የሚመጣው ዘመን አንድ ጸሎት ጸልያለሁ፣ በክብር የምትገለጥበት ይሁን። ይምጣ ይሄ ዘመን ይውልሲ በጌታ ፊት ነው የምነግራችሁ። ካልሆነማ በተለይ እኛ አማኞች ብንኖርም ባንኖርም እኮ ምንም እኮ ክብር ካልተገለጠ አይደል? ጮኸን ይወላችሁ ጌታን ጮኸን ተንበርክከን አመጣን አንድ ነገር ማምጣት አለብን። ግሎሪ እግዚአብሔር ይወላችሁ ምንም ነገር አይከለክላችሁ። ይሄንን በእግዚአብሔር ስም ነው የምነግራችሁ። እግዚአብሔር ሰጪ ነው። በቃ እግዚአብሔር ይወላችሁ የሚሰጠው እንደው ራርቶ ምናምን አይደለም። በቃ ባህሪው ነው። እግዚአብሔር ራሱ እግዚአብሔር አይነሳም። ሌላ ቴዎሎጂ አትበሉ። እግዚአብሔር ሰይጣን እንደው እንዲነሳ ከፈቀደ አልፎ እንደ ኢዮብ የተወሰነ ፈቅጄልሃለሁ ካለ እንጂ እግዚአብሔር ራሱ አይነሳም። ከኢዮብም እግዚአብሔር አይደለም የነሳው፣ ሰይጣን ነው የነሳው። እግዚአብሔር ባህሪው መስጠት ነው። ጌታን ምንም አይከለክልም። እንዳስፈላጊነቱ በጊዜው ይሰጣል። እስቲ እግዚአብሔር የሰጠው እግዚአብሔር ሰጥቶት የሚኖር ሰጥቶን ነው ያለ ነው። ከልክሎ ነው ያውቅ። አንድ ነገር ግን አለ፣ እግዚአብሔር ቶሎ አይሰጥም። በቃ ቶሎ ይወላችሁ በጣም ጌታ ዋጋ ካስከፈለም ያስከፈላችሁ እዚህ ጉዳይ ላይ ሌላ ይሰጣል። ክብርህን ካላችሁ ይቆያል። እግዚአብሔር ሀብቱ ክብሩ ነው። ሌላ ሀብት የለውም። ንብረቱ ውድ ነገሩ። አንድ ነገር ግን ዛሬ ልባርካችሁ በኢየሱስ ስም። ከትውልድ መሃል የሚለያችሁ ክብር በላያችሁ ላይ ይብራ። እስኪ 3 ጊዜ ጩሁና ክብር በሉ። እስኪ ድገሙ በኃይል ከዚህ በላይ ድገሙ። እግዚአብሔር ክብር ያገኛችሁ። ጳውሎስ እንዲህ አለ፣ ተንበርክኬ ጸልይላችኋለሁ። ምንድነው ጳውሎስ መጸለየው? ከክብሩ ባለጠግነት ይሄ ኢንላይትመንት ይፈልጋል። እዛ ቦታ ላይ በግሪኩ ዶክሳ ማለት የእግዚአብሔር ክብር በግሪኩ ዶክሳ አይደል? በህብሩ ደግሞ በዕብራይስጡ ካቦድ ነው። ካቦድ ትርጉሙ መክበድ ማለት ነው። ራሱ መክበድ አሜን ነው። ምን ማለት መሰላችሁ? አይሁዳውያን እስራኤላውያን እግዚአብሔር ከብዶ ሲመጣ ማለት ነው። እንደዚህ ባለ ሁኔታ ሳይሆን ከብዶ ክብድ ብሎ እግዚአብሔር ሲመጣ እንደዚህ ይላሉ። ካቦድ ማኒፌስትድ የሆነ ፕሬዘንስ፣ የተገለጠ እግዚአብሔር ህልውና። እግዚአብሔር የሌለበት ቦታ የለም። ሁሉ ቦታ ላይ ግን በመገኘቱ ልክ አይመጣም። ሁሉ ኦምኒ ፕሬዘንስ ነው አይደል? የቅዱሳን መሰብሰብ የሚለየው አሁን ፓርላማ ውስጥ እኮ እግዚአብሔር አለ፣ ግን ክብሩን አይገልጥም። ቸርች ግን ከፓርላማ ሚለያት የተገለጠ መገኘት አለ። ይገለጣል እዚህ። እኔ ይኸውላችሁ እግዚአብሔር ሰው ይቀባል። አሁንም በኃይል የሚያስነሳቸው ሰዎች አሉ። በዘመናት መሃል በቃ አሉ። የተለየ እግዚአብሔር የሚያስነሳቸው ሰዎች አሉ። በተለየ መንገድ እግዚአብሔር የሚሰራው ይኸውልህ ሰውየው ስለተለየ ሳይሆን ሰውየው በተለየ ሁኔታ ራሱን ለእግዚአብሔር ስለሰጠ ነው። በቃ እኮ ሌላ ምንም ምስጢር የለም። ሰዎች የዕለት ስራቸው ሲሰሩ ያ ሰው ወይ ያቺ ሴት ተደብቃ ጌታ ፊት ተንበርክካ ቆይታለች። በተለየ ሁኔታ ስትሰጥ በተለየ ሁኔታ ይመጣል። ቅባት ሲሰራና ክብር ሲሰራ ግን ይለያያል። ቅባት ሲሰራ አጋንንቶች ሰውየው ከመኖሩ የተነሳ ይወጣሉ። በቃ ያ ሰውዬ ትንቢት ሊመጣ ይችላል፣ በኃይል ሊሰበክ ይችላል፣ ፈውስ ሊያልፍ ይችላል። ክብር ሲመጣ ግን ማንም ሰው እጅ መጫን አያስፈልገው። ማንም ሰው እጅ ሳይጭን እግር የሌለው እግሩ ይበቅላል። የእውነቴን ነው የምነግራችሁ። የሌለ አይን ይወጣል። ጌታን ተቀበሉ ሳንል ሺዎች እየሮጡ ይመጣሉ። ጠብቁ፣ ጌታ ምስክሬ ነው። አንድ ዘመን እየመጣ ነው። ሐዋሳን አይደለም ኢትዮጵያን የሚያንቀጠቅጥ የገሃነም ደጆች መሸከም ማይችሉት ቤተ ክርስቲያንን እንደገና የሚያነሳት እንደገና ትውልዱን በመንፈስና በኃይል የሚያስታጥቅ
በኢየሱስም ይሄ ክብር በሕይወታችሁ ይጀምር።